በሰው ሀገር ላይ የተገኘ የሀገር ልጅ በረሃ ላይ እንደተገኘች ውሃ ጠብታ ነው ማለት ነው ይባላል። እንደዛ የምወዳትና የማፈቅራት ፍቅረኛ የማጣቴ ሳያንስ ምንም በማታውቀው ነገር ህይወቷ መስዋዕት ማድረግ ትዝ ሲለኝ ስሜታዊ ሆኜ አለቀስኩ። መንፈሳዊ ቅናት የሚባል ነገር አለ እና ይህ መንፈሳዊ ቅናት ደግሞ ጸሎትም ሆነ የእግዚአብሔር ፈራ እግዚአብሔር ካልተጨመረበት ወደ እርኩስ መንፈስ ይቀየራል ይባላል። ያለኝ አማራጭ አቤልን ገድዬ ጽናትን ነፃ አውጥቼ እጄን ለመንግስት መስጠት እንዳለብኝ ለዘላለም ነገርኩት። ሰላም ጤና ይስጥልን። የተከበራችሁ ውድ የፖስተኛው ቤተሰቦቻችን እንደምን አላችሁ? እኛ ሳምንታችንን ጠብቀን ታሪካችን ነው ብለን ለተመልካችን ለማድረስ ጎራ ብለናል። ከፕሮግራሙ ጋር አብረናችሁ የምንቆየው እኔ ማርኮንና እኔ ቤቲ እንዲሁም ካሜራማናችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። እንግዲህ ቤተሰቦቻችን እንደሚታወቀው ፖስተኛው ዩቲዩብ ባለፈው ሳምንት ጀምሮ በይፋ ተጀምሯል። የተለያዩ ጣፋጭ ታሪኮችን ይዘንላችሁ እንደምንመጣ ቃል ገብተን ነበረ። ዛሬም በቃላችን መሰረት ያስተምራችኋል፣ እንዲሁም እናንተ አሪፍ ነገር ታገኙበታላችሁ ያለውን ታሪክ ይዘን መጥተናል። ማርክ እንግዲህ ዛሬ እጅ ከምን እስኪ ጀባ በለለ ቤተሰቦቻችንም ለእኛም አቅርብልን። መልካም ቤቲ፣ አመሰግናለሁ። እንግዲህ የዛሬው ባለ ታሪካችን ታሪኩ እንዲህ ሲል አጫውቶናል። እኔና ጓደኛዬ የ12ኛ ክፍል ፈተና ከተፈተን በኋላ የዩኒቨርሲቲ ውጤት መግቢያ ስላመጣን አንድ አይነት ዩኒቨርሲቲ የመግባት እድሉን አገኘን። ከአዲስ አበባ 360 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ውቢቷና ለምለሚቷ ምድር ወደ ዲላ ከተማ አቀናን። እኔና ዘላለም በጉዟችን መሃል በጣም ብዙ ህልሞችንና ተስፋዎችን እየተወያየን ለሱ እኔ ለእኔ ደግሞ እሱ እንዳለሁት ወይም እንዳለኝ እየተጨዋወትን ደረስን። ምንም እንኳ አንድ ዩኒቨርሲቲ ቢደርሰንም እሱ የማህበራዊ ሳይንስ ተማሪ እኔ ደግሞ የተፈጥሮ ሳይንስ ተማሪ ስለነበርን የተመደብንበት ቦታ ለትንሽም ቢሆን ራቅ ያለ ነበረ። ምንም እንኳ የተለያየ ቦታ ብንሆንም እነዛ ህልሞችና ተስፋዎች መቀጠል ስለነበረባቸው ግንኙነታችን አልተቋረጠም ነበረ። የእረፍት ሰዓት በምናገኛት በሙሉ ከመገናኘት ወደኋላ አንልም ነበረ። ከምንገናኝበት በአንዱ ቀን ጓደኛዬ በእሱ የትምህርት ክፍል ውስጥ ሁለት ጓደኞች እንዳገኘና ከእኔ ጋር ሊያስተዋውቀኝ እንደነበረ አጫወተኝ። ቀኑ ደረሰና ከጓደኞች ጋር አስተዋወቀኝ። አዲስ ያወቅኳቸው ጓደኛዬ አቤልና ጽናት ይባላሉ። አራታችንም ጥሩ የሚባል ወዳጅነት ነበረን። እናም ከጊዜያት በኋላ ጽናትን እንደወደድኳት እየተሰማኝ መጣ። ስለዚህ ጓደኛዬም ማለትም ዘላለምን ማማከር ስለነበረብኝ ዘላለምን ሳማክረው እንዲህ አለኝ። መልካም ልጅ እንደሆነችና ጥሩ ጥንዶች እንደምንሆን መልካም ምኞትን ገልጾ አበረታታኝ። እንዲሁም ጽናት እኔም በጥሩ እይታ እንደምትመለከተኝ እንዳስተዋለ ነገረኝ። እኔም ሳሉል ሳላድር ለጽናት ያለኝን ስሜት አንድም ሳላስቀር ነገርኳትኝ። በጣም በሚገርም ሁኔታ እሷም ለእኔ ጥሩ ቦታ እንዳላት ነገረችኝ። እኔና ጽናት ጓደኝነታችን አንድ ደረጃ ከፍ በማድረግ ግንኙነታችን አጠናከር ነው። ከሁሌው በተለየ ጊዜ መስጣጠት ጀመርን። ከጊዜ ቆይታ በኋላ እኔና ጽናት ደስ የሚሉ የፍቅር ጊዜያቶችን ማሳለፍ ጀመርን። ከሆነ ጊዜ በኋላ የጽናት ጸባይ እየተለዋወጠ መጣ። ከወትሮ በተለየ ከፍተኛ ጥርጣሬና ጥያቄዎች ማብዛት ጀምራለች። የውሳኔ ሰው መሆን እያቃታት የመጣ ይመስላል። ጽናትና እኔ ሁሌም ብንገናኝም ነገር ግን በሀሳብ አለመግባባት ነገሮች ይፈጠሩ ጀመር። ቀን ሰላም ከዋልን ማታ ተጣልተን እናድራለን። በማግስቱ ስንገናኝ ደግሞ እንታረቃለን። እነዚህ ነገሮች የዕለት ከዕለት ተግባራችን እየሆኑ መጡ። ታዲያ ቀስ በቀስ ልንለያይ መሆናችንን ስረዳ ዘላለም ሁለታችንም ትልቅ ቦታ የምንሰጠው ጓደኛችን ስለሆነ በመካከላችን የተፈጠረውን ችግር እንዲፈታልን አማከርኩት። እሱም አላሳፈረኝም። ጽናት ታከብረው ስለነበር የነበረብንን የሐሳብ አለመግባባት ለጊዜውም ቢሆን በዘላለም አማካኝነት ተፈታ። ከዚያም በኋላ እኔና ጽናት የማይረሱ ጊዜያቶችን እያሳለፍን ነበር። ታዲያ በዚህ ሁኔታ እያለን የሲሚስተሩ ትምህርት ተጠናቆ ወደ የቤታችን ለእረፍት ተመለስን። ታዲያ ለእኔና ለጽናት ከባድ የመለያየትና የመራራቅ ጊዜያታችን እያሳለፍን ነበር። የሆነ ቀን ዘላለም ደወለልኝና መገናኘት እንዳለብን ይነግረኛል። ከወትሮ ለየት ባለ መልኩ እፈልግሃለሁ፣ የምነግርህ ጉዳይ አለ አለኝ። እኔም በጠዋት ተነስቼ ዘላለምን ለማግኘት ከቤት ወጣሁኝ። ከዘላለም ጋር ተገናኘን። ቡና እየጠጣን ከተጨዋወትን በኋላ ለምን ጉዳይ እንደፈለገኝ ጠየቅኩት። ዘላለምም በእኔና በጽናት መሃል ሊለያየን የሚችል ችግር መፈጠሩን ይነግረኛል። ምክንያቱን እስክሰማው መረጋጋት አልቻልኩም። ከዛም እንዲህ ሲል ነገረኝ። አቤል ጽናትን ሲያፈቅራት እንደነበርና አሁን ላይ ከሁለታችሁ መሃል ተንኮል እንዳሰበ ነገረኝ።
እኔም አዲስና እንግዳ ነገር ሆነብኝ። የመጀመሪያው ጥያቄ ታዲያ የሚያፈቅራት ከሆነ እንዴት ከዚህ በፊት ማለትም እኔ ጋር ሳትሆን በፊት አልነገራትም? ሁለተኛው ጥያቄ ደግሞ በእኛ ላይ ተንኮልስ ማድረግ ምን ጥቅም አለው የሚሉ ነበሩ። ለነገሩ አቤል የፈለገውን ነገር ቢያስብ ከጽናት ጋር እስከተዋደድንና እስከተፋቀርን ድረስ ሊለያየን አይችልም አልኩት። ዘላለም ነገሩ ትንሽ ከበድ ያለ ነው፣ አቤል ጽናት ላይ መስተፋቅር አሰርቶ ሊለያያችሁ ነው ያሰበው ሲል መርዶዬን አረዳኝ። የሚይዘው የምጨብጠው ጠፋኝ። እንደዛ የምወዳትና የማፈቅራት ፍቅረኛ የማጣቴ ሳያንስ ምንም በማታውቀው ነገር ህይወቷ መስዋዕት ማድረግ ትዝ ሲለኝ ስሜታዊ ሆኜ አለቀስኩኝ። ያለኝ አማራጭ አቤልን ገድዬ ጽናትን ነፃ አውጥቼ እጄን ለመንግስት መስጠት እንዳለብኝ ለዘላለም ነገርኩት። ዘላለምም እንደዛ ማድረግ እንደሌለብኝ ሲነግረኝ ሐዘን በተሞላበት ድምፅ የጽናትን መጎዳት ተወውና እኔን ከአቤል አስቀደምክ ማለት ነው ብዬ ተበሳጨሁበት። ዘላለምም በተረጋጋ ስሜት ውስጥ ሆኖ ቅድሚያ ለእኔ እንደሚሰጥና አቤል ላሰበው ተንኮል እንዳይሳካለት የሚያደርግ መፍትሄ ሊሰጥን የሚችል ሰው እንዳለ ነገረኝ። በጣም ደስ ያለኝና ከተቀመጥኩበት ቦታ ተነስቼ ዘላለምን አቀፍኩትና ትልቅ ባለውለታዬ እንደሆነ ነገርኩት። ዘላለምም የምን ውለታ መጣህ? ነገሩን እንደሰማው ከራሴ ጋር ብዙ ከተማከርኩ በኋላ መፍትሄ ይሰጠናል ወዳልኩበት ሰውዬ ቀድሜ ሄጄ የሚያስፈልገንን ነገር ጠይቄ ሰምቼ መጥቻለሁ አለኝ። እኔም ትንሽ አመሰገንኩትና ነገሩ አጣዳፊ ስለነበረ ምን እንደሚያስፈልገን ጠየቅኩት። ዘላለም የሚያስፈልገን ነገር መጀመሪያ የጽናትንና የእናቷን የመጽሐፍ ቅዱስ ስም እንደሆነ ነገረኝ። እኔም ይህማ በጣም ቀላል ነገር ነው ሌላስ ብዬ ጠየቅኩት። ዘላለምም ሌላ ለሰውየው የሆነ ያክል ገንዘብ እናስገባለታለን አለኝ። እኔም ማታ ከጽናት ጋር ስለምደዋወል የእሷንና የእናቷን የመጽሐፍ ቅዱስ ስም ጠይቄ እንደምነግረው ተስማምተን ተለያየን። በሁለተኛው ቀን ዘላለም ደወለልኝና የተባባልነው ነገር እንደተሳካና መጠበቂያ የተባለውን ነገር ሊያቀብለኝ እንደሆነ ነገረኝ። እኔም በቶሎ ሄጄ ተቀበልኩት። ውለታህን በምን መመለስ እንዳለብኝ አላውቅም ስለው መልሱ ወንድምነት ነው አለኝ። እኔም የሚችለው ማመስገን ብቻ ስለነበር አመስግኜ ተቀብዬ ተለያየን። የእረፍት ጊዜያችን አለቀና ወደ ዩኒቨርሲቲ ተመልሰን ገባን። ጽናትና እኔ ተገናኘን። በጣም ተነፋፍቀን ስለነበር ከብዙ ከመተቃቀፍና ከብዙ ቁጭ ብሎ ከማውራት በኋላ የተፈጠረውን ነገር አንድም ሳላስቀር አንድ ባንድ ነገርኳት። ጽናትም ይህን እንግዳ የሆነ ነገር እንደሰማች በጣም ተናደደች፣ ተበሳጨች። እኔም መበሳጨትና መናደድ እንደሌለባት ነገር ግን አቤል ላሰበው ነገር መፍትሄ በዘላለም አማካኝነት እንዳገኘህ ነገርኳትኝ። ታዲያ ጽናት በጣም ተናደደች፣ ተበሳጨች። እኔም መበሳጨት እንደሌለባትና አቤል ላሰበው መስተፋቅር መከላከያ የሚሆን ነገር ዘላለም አሰርቶ እንደሰጠኝ ነገርኳት እና እንድትቀበለኝና አንገቷ ላይ እንድታስረው ጠየቅኳት። ጽናትም እኔ በእንደዚህ አይነት ነገር አላምንም እምቢ አለችኝ። ታዲያ ጽናትን ለመንኳት፣ ተማጸንኳት። እሷ ግን የሆነ ነገር ላሳይህና ራስህ ትወስናለህ፣ እኔ ግን በፍጹም አላስርም አለችኝ። እኔ የድንግል ማርያም ልጅ ነኝ ስትል በንዴት ውስጥ ትናገር ነበር። ትንሽ ቆይ፣ አሁን ከደቂቃዎች በኋላ አምጥቼ የማሳይህ ነገር አለ። ታዲያ ይህን የማሳይህን ነገር ካየው በኋላ ራስህ ትወስናለህ ብላ ከተቀመጥንበት ቦታ ትታኝ ወደ ዶርሟ በጥድፊያ እየተራመደች ሄደች። ብዙም ሳትቆይ ዲያሪ ይዛ መጥታ ይሄንን አንብብና ውሳኔህን ታሳውቀኛለህ ብላኝ ወደ መጣችበት ተመለሰች። እኔም ወደ ዶርም ሄጄ አልጋዬ ላይ ቁጭ ብዬ ማንበብ ጀመርኩ። ሳነበው ውስጤ በጣም ተረበሸ፣ አለቀስኩ፣ ተገረምኩ፣ ከራሴ ጋር ተወዛገብኩ። ዲያሪዋ ከተገናኘንበት ቀን ጀምሮ እያንዳንዱን ነገር በትክክል ጽፋ አስፈራው ነበር። ለካ ያኔ ስትቀያየርብኝ የነበረው ወዳ አልነበረም፣ አሁን ገባኝ። ዘላለም ለካ እኔን ወደ ፍቅር እየገፋኝ እሷን በጣም ብዙ ነገር ይላት ነበር። ከተገናኘን ጊዜ አንስቶ መጥፎ ልጅ እንደሆንኩ፣ እንደምተዋት፣ መደበሪያ እንዳደረግኳት ይነግራት ነበር። እሷ ደግሞ ስንገናኝ የኔን ሁኔታና እሱ ሚላት ነገር የሰማይና የምድር ያክል የተራራቀ ነበር። በጣም አደነኳት፣ ደወልኩላት፣ ተገናኘን፣ አቀፍኳት። አሁን እኔን ካመንከኝ ቤተክርስቲያን እንሂድ አለች። ሄድን። ትልቅ አባት ጋር ወስዳኝ ስለ መጠበቂያ ጠየቀቻቸው። እሳቸውም በቤተክርስቲያን ተቀባይነት እንደሌለው ነገሯት። ስመለስ ቀጥታ ወደ ዘላለም ሄጄ ጠየቅኩት። እሱም አመነ፣ አልካደም። ይቅርታ ጠየቀኝ። ሴጣን አሳስቶኝ ነው አለኝ። በሰዓቱ ብገለው ሁላ ደስ ይለኝ ነበር፣ ግን ደግሞ ምንም እንደማይለውጥ ስረዳ ተውኩት።
እኛም እሱን ከህይወታችን ካስወጣን በኋላ በሰላምና በፍቅር እስካሁን አለን። ፈጣሪ ያጣመረውን ምንም ነገር አይለየውም። እንግዲህ ቤቲ ከታሪካችን እንደተረዳ ነው ዘላለም የልጁ ጓደኛ ሳይሆን አቤል በእነ ጽናት ላይ ላሰበው ተንኮል ዋና ተባባሪ ሆኖ ነው ያገኘ ነው። እስኪ እንግዲህ በዚህ ታሪክ ላይ ያንቺን እይታና የታዘብሽውን አንዳንድ ነገሮች ለተመልካቾቻችን እስኪ የሆነ ነገር እንበላቸው። የሰው ልጅ ብዙ ጊዜ ሲኖር አይደለም ከሀገር ድረስ አንስተክ የሆነ ቦታም ለአንድ ቀን የተዋወቅከው ሰው ነው በአጋጣሚ ነው ጓደኝነት የሚመሰረተው። በጣም በቃ የሚያስገርሙ ጓደኝነት አሉ በዙሪያችንም ከምናውቀው ከምናየው በጣም አስገራሚ ጓደኝነቶች አሉ። እንደዛውም ደግሞ እንደምታየው እንደ ዘላለም አይነት ብዙ ተንኮለኞች በሰው ህይወት ውስጥ ገብተው ብዙ ነገር የሚያጠፉ ብዙ ተንኮለኞች አሉ። አሁን እግዚአብሔር ገልጾላት ይቺ ልጅ የሆነ ነገር መፍትሄ ባትፈልግ ኖሮ በዛ ሰዓት ጽናትና ባለታሪካችን ፍቅራቸውን በቃ እዚህ ላይ ያቆም ነበረ። ከዛም በላይ ደግሞ እቺ ልጅ ህይወቷ ወደማይሆን መስመር ይሄድ ነበረ። ስለዚህ ከዚህ ህይወት የምንማረው ነገር በዙሪያችን ያለንን ሰው ማንም ማመን እንዳለብን አሳልፈን ሙሉ ነገራችንን መስጠት እንደሌለብን ነው የምንማረው። አንደኛ ይሄን አይቻለሁ። እስኪ አንተ ደግሞ ምን ተማርክ ከዚህ ታሪክ? እንግዲህ እዚህ ጋር ባለታሪካችን ሙሉ በሙሉ ጥፋተኛ ነው ማለት አይቻልም። ምክንያቱም ምን የሚል አባባል አለ መሰለሽ፣ በሰው ሀገር ላይ የተገኘ የሀገር ልጅ በረሃ ላይ እንደተገኘች ውሃ ጠብታ ነው ማለት ነው ይባላል። የሀገር ልጅ ማለት እንደ ወንድም ሰው በሌለበት ሰዓት ሁሉንም ቦታ ይሸፍናል ተብሎ የሚታሰብ ነው። ሶ ግን እንደ አጠቃላይ ለተመልካቾቻችንም ሆነ ለባለ ታሪካችን አንድ የምናገረው ነገር ሪሌሽን ላይ በተለምዶ ሰዎች ላይ ምን ያጋጥማል፣ በሶስተኛ ወገን ላይ ወይም በጓደኛ ላይ የሆነ መንፈሳዊ ቅናት የሚባል ነገር አለ እና ይህ መንፈሳዊ ቅናት ደግሞ ጸሎትም ሆነ የእግዚአብሔር ፈሪሃ እግዚአብሔር ካልተጨመረበት ወደ እርኩስ መንፈስ ይቀየራል ይባላል። ስለዚህ የግል የሆኑ ነገሮችን ብንለይ በእርግጥ የዘላለም ክፍተት ነው እንጂ ለጓደኛ ብዙ ነገር ይደረጋል። እኔ አሁን ለምሳሌ የራሴን ደስታ ከፍቅረኛዬ ጋር ያሰብኩትን ነገር ኢቭን እንኳን ሰርፕራይዝ ላደርጋት ባስብ ለጓደኛዬ ነው የማማክረው። ጓደኛዬ ማለት ወንድሜ ነው። ስለዚህ የዘላለም ክፍተት ሊሆን ይችላል። እኔ አሁን 100% 30% የባለ ታሪካችን ጥፋት ሊኖር ይችላል። ነገር ግን ደግሞ 70% ሙሉ በሙሉ ጥፋቱ ወደ ዘላለም ነው የምወስደው። እንግዲህ ዘላለም ለጓደኛ አለመታመን መቻል ነው እዚህ ጋር ጥፋቱ። እኔ ጠቅለል አድርጌ የምለው ራሳችሁን ከጓደኛና ከጓደኛ ከአስመሳይ ጓደኛ ጠብቁ ነው የምለው። ከዚህ ባለ ታሪካችን ድክመት ያየሁት ነገር ምንም ያክል ያንን ሰው በቃ ሁሉ ነገርህን አሳልፍ አስጠው፣ ሁሉ ነገርህን አታሳይም። አብሶ የፍቅር ህይወቶች አንተ እንዳልካቸው መንፈሳዊ ቅናት ያድራል ብለሃል። የፍቅር ህይወቶች ሴኪዩር መሆን አለባቸው በሁለቱ በተዋደዱት። ለምሳሌ ጽናትና ባለታሪኩን ብንወስድ በሁለቱ መሀል ነበር መሆን የነበረበት። ሶስተኛ ወገን ማወቅ ያለበት ፍቅረኛሞች እንደሆኑ ማወቅ ይችላል፣ ግን ያደረገውን ነገር በሙሉ ዛሬ እንዲያረኩኝ እንዲሆነ እንዲተፈጠረ ማወቅ ሲጀመር የለበትም ባይነኝ እኔ። ምክንያቱም እንዳልከው ያ መንፈሳዊ ቅናት የሚመጣው ይሄ ባለታሪካችን ሄዶ ከሚያወራው ነገር ነው። ይሄ ባለታሪካችን ሴኪዩር ቢሆን ታሪኩን ቢይዝ ለራሱ ሁሉ ነገሩን ቢይዝ ኖሮ ዘላለም ይሄን ያክል ርቀት ይሄዳል ብዬ አላስብም። እና ምን ልላችሁ ነው ባለታሪኮቻችን፣ አሁንም በፍቅር ህይወት ውስጥ ያላችሁ ጥሩ ጓደኛነት ውስጥም አለን ብላችሁ የምታስቡ ሁሉም ነገር አይታይም፣ ሁሉም ነገር አይነገርም። የራሱ ገደብና የራሱ ቦታ አለው ብዬ ነው የማስበው። እና ለህይወታችሁ ባውንደሪ የሚባል ነገር አበጁ። እንግዲህ የፖስተኛው ቤተሰቦቻችን ይሄ ታሪክ ዛሬ ያቀረብነው ብዙ አነጋጋሪና ብዙ አከራካሪ ነገሮችን ያነሳል ብለን ተስፋ እናደርጋለን። ስለዚህ ታች ኮሜንት ላይ ያስቀምጡልን። የእናንተን ሀሳብ የፈለጋችሁትን ባያችሁበት እይታ የመሰላችሁን ነገር ኮሜንት ላይ ያስቀምጡልን። እኛም አይተን ሳምንት አሪፍ የምንለውን ኮሜንት መልሰን ወደ እናንተ እናቀርባለን። እስከ ሳምንት መልካም ቆይታ። እስካሁን አብረናችሁ የቆየ ነው እኔ ቤቲ እንዲሁ እኔ ማርኮን ነበርኩኝ። እንግዲህ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ እያልኩኝ አካውንታችንን እየገባችሁ ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለህዝብ እንዲደርስ አድርጉልን። እስከ ሳምንት መልካም ሳምንት ይሁንላችሁ።